ሎጎ ለኔም ስራልኝ። እነዚህ ኮመንት እንግዲህ ከቪዲዮ መጨረሻ ላይ እንዴት አድርጋችሁ ክሬት እንደምታደርጉ አሳያችኋለሁ። ነገር ግን ዛሬ ለዳናይት እንግዲህ ሎጎ ዲዛይን ሰራላታለን። በመጀመሪያ እንግዲህ የስሟ ስፔሊንግ ዲን በመውሰድ እንግዲህ በእንደዚህ አይነት መልክ አድርጌ ነው የሰራውላት። ከዛ መቀጠል ደግሞ አብዛኞቻችን የምናውቃት ሰላም እንዴት ናችሁ ዳናይት ነኝ ስትል ስለሆነ እንግዲህ ያው ሰላምታውን ለማሳየት በእንደዚህ አይነት መልክ የእጅ ምልክቱን በማስገባት እንግዲህ ሎጎ ማርኩን ጨርሼላታለሁ። ፉል ሎጎ ደግሞ ይሄንን በሚመስል መልኩ ወጥቶላታል ማለት ነው። ለተለያየ አይነት ለራሷ ፐርሰናል ብራንድ በምትጠቀምበት ጊዜ በእንደዚህ አይነት መልክ ይወጣላታል። አሁን ለጀመረችው ለዩቲዩብ ቻናሏ በእንደዚህ አይነት መልክ ይታይላታል። የተለያየ አይነት ልብስና ቲሸርት ዲዛይኗ ላይም በእንደዚህ አይነት መልክ ፕሪንት ሆኖ ይወጣላታል። እንዲሁም ደግሞ ዳናይት አሁን የቢዩቲ ፕሮዳክቶችን ሴል ማድረግ ብትጀምር ብዬ ሰራሁት የሌብል ዲዛይን እንግዲህ እንደምትመለከቱት ይሄንን ይመስላል። ፕሮዳክቱ ላይም እንግዲህ በእንደዚህ አይነት መልክ ይወጣል ማለት ነው። የሰራሁላትን ሎጎ ከወደዳችሁት የኮሜንት ሴክሽን ላይ በመግባት እሷን ሜንሽን ማድረጋችሁ እንዳትረሱ። እንድሰራላችሁ የምትፈልጉት ማንኛውም አይነት የግራፊክስ አይነት ስራ ካለ እንግዲህ አፎርደብል በሆነ ፕራይስ እኔን ማሰራት ትችላላችሁ። የቪዲዮ መጀመሪያ ላይ እንግዲህ እንደዚህ የተጠቀምኩትን ኮመንት የምትሰሩበት ዌብሳይት ደግሞ topcomment.com ይባላል። እዚህ ዌብሳይት ላይ በመግባት መስራት ትችላላችሁ። ሊንኩ ደግሞ ካላገኛችሁት የቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እሱ ላይ በመግባት እንግዲህ ሊንኩን ማግኘት ትችላላችሁ።